ሰላም ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። እንግዲህ ለማንቸስተር ዩናይትድ ደጋፊዎች አስደሳች ዜና እየተሰማ ይገኛል። በጣም አስደሳች ነው ማለት ይቻላል። ዩናይትድ ሁለተኛ ፈራሚውን የሚያገኝ ይመስላል። ማቲያስ ፈርናንዴዝ ባለፉት ቀናቶች እንዳነሳ ነው ዩናይትድን ምርጫው ማድረጉ አይደለም። አሁን ደግሞ ዩናይትድ የመጀመሪያ የሚባለውን ጥያቄ ለማቅረብ ጉዞ ጀምረዋል። ስለዚህ ይህ ዝውውር ወደ ነሐሴ የሚቆይ አይመስልም። በቅርቡ የመጠናቀቅ ዕድል ይኖረዋል። እንግዲህ ፋብሪዚዮ ሮማኖ፣ ቤን ጃኮብስ ሁሎችም ታማኝ የምንላቸው መረጃዎች ወጥተዋል። እንግዲህ የመጀመሪያው የዩናይትድ ጥያቄ ስንት ይሆናል የሚል የሚጠበቅ ነው የሚሆነው። እንግዲህ በዝውውር መስኮቱ ላይ የኤሌት አንደርሰን የዝውውር ዋጋ የዝውውር ገበያውን በሚገባ በሚባል ሁኔታ በጥብጦታል። ስለዚህ ከዚህ በኋላ ምን ያክል ዋጋ ይጠየቃል የሚል ነው። የኤሌት አንደርሰን 120 ሚሊዮን ፓውንድ በላይ መጠየቁን ተከትሎ የማቲያስ ፈርናንዴዝ ዝውውር በጥቂቱ እስከ 80 ሚሊዮን ፓውንድ ያወጣል ተብሎ ይታሰባል። ዩናይትዶች የተጫዋቹን የመክፈል ሳይሆን ዩናይትድ በዝውውሩ እስከ 8 ተጫዋቾችን የማስፈረም ፍላጎት አለው። ስለዚህ ለዚህ ዝውውር ደግሞ የሚበቃውን ያክል ገንዘብ ያገኛል ወይ ነው። ስለዚህ ዩናይትዶች እስካሁን ድረስ 40 ሚሊዮን ፓውንድን ለኤደርሰን አውጥተዋል። ማቲያስ ፈርናንዴዝ እንግዲህ የሚጠበቀው አስደናቂው ተጫዋች በምን አይነት ሁኔታዎች ለዩናይትድን ያግዛል ብላችሁ ታስቡ? በተለይ በኔ እይታ ከኮቢ ሜይኖ ጋር የሚፈጥሩት ጥምረት ምንም እንኳን ትክክለኛ የ6 ቁጥር ሚና ያለው ከሁለቱም ተጫዋቾች ውስጥ ባይኖርም፣ ማለትም ትክክለኛ ተፈጥሯዊ የሆነ ዲስትሮየር ማለት ነው ባይኖርም፣ ሁለቱም ያንን በሚገባ መተጋጋዝ የሚችሉ ነገር ግን በማይክል ካሪክ ስር ኳሶችን ወደፊት በማገዝ በሚገባ የጃኦ ኔቬስ እና ቪቲኒያን ጥምረት በተለይ በአውሮፓ መድረኮች ላይ ለመደገም የሚችሉ ብሩኖ ፈርናንዴዝ ከፊታቸው ሆኖ በማጥቃቱ ረገድ በትንንሽ ቡድኖችን ሲገጥሙ በሚገባ መዘጋጀት የሚችሉ ይሆናሉ ብዬ አስባለሁ። በጣም ጥሩ ቅንጅትን ይፈጥራሉ። ማቲያስ ፈርናንዴዝ እንግዲህ በእግር ኳስ ገና 21 ዓመቱ ነው። ኮቢ ሜይኖም እዛው አካባቢ ነው። ስለዚህ ዩናይትድ በጣም ተጠቃሚ ነው የሚሆነው በዚህ ዝውውር ላይ። ታዲያ ዩናይትድ ብቻ አይደለም፣ አርሰናልም እንዲሁም ደግሞ ፒኤስጂ እና ሪያል ማድሪድም ገብተውበት ነበር። ነገር ግን ያው ሪያል ማድሪድን እምቢ ሊል የሚችልበት እድል የለም። ነገር ግን ቅድሚያ የሰጠው የመጫወቻ እድልን አገኛለሁ ብሎ ያሰበው ማንቸስተር ዩናይትድ ቤት ነው። ማንቸስተር ዩናይትድ ቤት ደግሞ ይህ እድል በሚገባ የሚሰጠው ይሆናል ብዬ አስባለሁ። ማቲያስ ፈርናንዴዝ በፕሪሚየር ሊጉ በጣም ጥሩ ብቃቱን አሳይቷል። ያለፉትን 2 ዓመታቶች በተለይ በማጥቃቱ ረገድ ውጤታማ ሲሆን ታይቷል። በመከላከሉ ረገድ ውጤታማ ሲሆን ታይቷል። ስለዚህ ይህንን በሚገባ ማሳየት የሚችል ይሆናል። ማጥቃቱን ከአጥቂነት ወይም ደግሞ ከ10 ቁጥር ሚና ነው ወደኋላ የተመለሰውና በሚገባ ማጥቃቱን የሚችል ነው። ኮቢ ሜይኖም ይህንን በሚገባ ማሟላት የሚችል ነው። ስለዚህ በጨዋታ ውስጥ 6፣ 8 እና 10 ቁጥር ሚናን ብሩኖ ፈርናንዴዝ፣ ኮቢ ሜይኖ እና ማቲያስ ፈርናንዴዝ እየተቀያየሩ ልናይበት የምንችልበት ሂደት ይኖራል። ስለዚህ ከነዚህ ተጫዋቾች የሚደክማቸው ከሆነ ደግሞ ኤደርሰን ከተቀያሪ የተነሳ ሽፋን የሚያደርግ ይሆናል። በጣም ጥሩ የሆነ የአማካይ መስመር ነው። ነገር ግን የዩናይትድ የካዝሜሮን ተተኪ አሁንም እንዳላስፈረመ ልብ ልትሉ ይገባል። ስለዚህ ለካዝሜሮ ተተኪ ደግሞ ሌላ ገንዘብን የሚያወጡ ይሆናል። ዩናይትዶች የሚጠብቁት በዚህ ዝውውር ጉዳይ የሮድሪ ነው። ሮድሪ ወደ ማድሪድ የሚሄድ ከሆነ ቹዋሚኒን ለማግኘት ትልቁን በር የሚከፍት ይሆናል። ቹዋሚኒ ከተገኘ ደግሞ ከነዚህ ሁሉ በርቀት በልዩነት በጣም የተሻለ ነው የሚሆነው። ቹዋሚኒ ከኮቢ ሜይኖ ጋር፣ ቹዋሚኒ ከኤሊት አንደርሰን ጋር፣ ቹዋሚኒ ከማቲያስ ፈርናንዴዝ ጋር፣ ቹዋሚኒ ከኤደርሰን ጋር መሰለፍ የሚችልበት እድል ይኖራል። ስለዚህ ዩናይትዶች ያንን በሚገባ እያዩ ነው የሚገኙት። ታዲያ ዛሬ የወጡት መረጃዎች እንደሚያሳዩት እንግዲህ ከአርሰናል በኩል ጋሪ ጃኮብ የሚታወቀው የአርሰናል ደጋፊ ነው። የአርሰናልን በሚገባ መረጃ የሚያወጡት ነው። ቅድሚያ የሚሰጠው ከአርሰናልና ከማድሪድ ይልቅ ወደ ዩናይትድ ነው የሚል ነው። ትንሽ ለዩናይትድ የሚያስቸግረው እዚህ ዝውውር ላይ እጁን ጆርጄ ሜንዴስ አስገብቷል። ሜንዴስ ካለ ደግሞ የሆነ ዝውውር ነገር አይጠፋም። የሆነ ነገር ትሪክ ከዚህ በፊት ዩናይትድን በከፍተኛ ዋጋ አስከፍሏቸው ያውቃልና ዩናይትድ 80 ሚሊዮን ፓውንዱን ይከፍላል ወይ ትንሽ አስቸጋሪ ሊያደርገው ይችላል ብዬ አስባለሁ። ተጫዋቹ በኔ እይታ በዝውውር 60 ሚሊዮን ፓውንድ የሚገባው ነው ብዬ አስባለሁ። ነገር ግን ዝውውሩ ደግሞ ገበያው ከፍ ካለ ምንም ማድረግ አትችልም። ያንን የማድረግ ግዴታ ውስጥ ትገባለህ። ያንን ዩናይትድ ያደርጋል ተብሎ ይጠበቃል። ዩናይትድ በማጥቃቱ በኩል ማርከስ ራሽፎርድን ባርሴሎናዎች እንደማይገዙት እርግጠኛ ሆነዋል። ስለዚህ የሱን ቦታ ለመተካት ከባርሴሎና ይልቅ
ባየር ሙኒክ እዚህ ዝውውር ላይ ገብቶበታል። ባየርኖች ይህንን ተጫዋች የሚያገኙ ከሆነ ደስተኛ ናቸው። ስለዚህ ዩናይትድም ተጫዋቹን በባየርኖች ዋጋ በተለይ በፕሪሚየር ሊጉ ያሉ ቡድኖችን ማያጠናክር ከሆነ ደስተኛ ሆኖ ተጫዋቹን የሚለቁት ይሆናል። እንግዲህ ማቲያስ ፈርናንዴዝ ዝውውር ሳንወጣ ለምን ዩናይትድን መረጠ ካላችሁ ግን ዩናይትድና ስፖርቲንግ ሊዝበን እኮ በጣም ከፍተኛ የሆነ ቁርኝት ያላቸው ናቸው። ከክርስቲያኖ ሮናልዶ ይጀምራል፣ ከዛ ናኒ፣ ከዛ ብሩኖ ፈርናንዴዝ። እነዚህን ሁሉ ሲያደንቅ ያደቀው ማቲያስ ፈርናንዴዝ ዩናይትድን ቢል ለፖርቹጋል ብሔራዊ ቡድን ተጫዋቾች ከፖርቹጋል ላሉ ዩናይትድ ትልቁ መዳረሻ እንደሆነ መረሳት የለበትም። ወዳጆቻችን ሌላኛው መረጃ የሚሆነው ሉዊስ ሃልን ይመለከታል። ሃል አሁን ወደ ዩናይትድ መምጣት ይፈልጋል። ነገር ግን ትልቁ ችግር የሚሆነው እንግዲህ ሃል አዲስ ኮንትራትን ከኤዲ ሃው ጋር በኒውካስትል ደጋፊ ቢሆንም መስማማት አልቻለም። ዩናይትድ ታዲያ ከግራ መስመር ተከላካይና ከግራ መስመር አጥቂ አንዱን ነው ማስፈረም የሚችሉት። እንግዲህ ዩናይትዶች የግራ መስመር ተከላካዩን የሚያስፈርሙ ከሆነ አንድ ጥያቄ እጃቸው ላይ የሚወድቅ ይሆናል። ያ ማለት ነው ማለት ነው ዩናይትዶች ፓትሪክ ዶርጉን ወደ አጥቂነት ይጠቀሙታል። ያ ማለት የግራ መስመሩን ይዞ ማለት ነው። ያ ደግሞ የድሮን የነ ሪያን ጊግስን የሚያስታውስ የግራ መስመር ይፈጠራል ማለት ቀጥተኛ የሆነ ኢንቨርተር ዊንገር ያልሆነ ዊንገር ይሆናል በዚህኛው መስመር። በተለይ ሃልን የሚያገኙ ከሆነ ደግሞ ከሃል ጋር ደብላፕ ማድረግ የሚችሉ ዩናይትድ ከፈለገ አንዳንድ ቡድኖች ካስቸገሩት በአምስት ተከላካይ የሚጫወት ከሆነ ራሱ ተጠግቶ ከሃል ጋር በጣም ጥሩ ቅንጅትን መፍጠር የሚችል የተከላካይ መስመርን መፍጠር የሚችሉ ይሆናሉ ብዬ አስባለሁ። ሃል 21 ዓመቱ ነው። ዩናይትድ 60 ሚሊዮን ፓውንድ ቢከፍልበትም በሚቀጥሉት ዓመታቶች ውስጥ ውጤታማ የሚሆን በሚገባ ጥሩ መልመላ ነው ብዬ የማስበው ነው የሚሆነው። ታዲያ ሃልን በሚመለከት ሌላኛው ማየት የሚጠበቅብን የሚመስለኝ ሉክ ሾውን ኮንትራቱ ሲጠናቀቅ ከዩናይትድ የሚለቅ ይሆናል። ሉክ ሾውን በሚገባ የሚሸፍን ይሆናል። ጉዳት ውጭ ካየነው ሃል በጣም ምርጥ ተጫዋቹ ነው ይታየኛል። በተለይ ኩኮሬላን እንዲሁም ሌሎች ተጫዋቾችን ከማስፈረም ዩናይትድ የሃልን ምርጫ ማድረጉ በኔይታ ትክክል የሚሆን ይመስለኛል። ወደ አድማቻችን ታዲያ በሃል ዙሪያ ላይ ዩናይትድ እንግዲህ በሚቀጥሉት ቀናቶች ጥያቄ ያቀርባል። ነገር ግን ምን ያክል ዋጋ ያቀርባል የሚለው ነው ትልቁ ጥያቄ ሊሆን የሚችለው። ምን ያክል ገንዘብስ ለሃል ይሰጣል የሚለው ነው። እንግዲህ ዩናይትድ በዝውውር እስከ 250 ሚሊዮን ፓውንድ አቅደዋል። እስካሁን 40 ሚሊዮን ዩሮ ብቻ ወጥተዋል። ወደ 35 ሚሊዮን ፓውንድ አካባቢ 80 ሚሊዮን ዩሮ 90 ሚሊዮን ዩሮ የሚያጠናቅቁት ከሆነ ማቲያስ ፈርናንዴዝን እንዲሁም ደግሞ ከዛም በመቀጠል 100 ሚሊዮን ዩሮ 180 ሚሊዮን ዩሮ 220 ሚሊዮን ዩሮ አካባቢ ሊደርስ ይችላል። እዚህ ዝውውር ላይ ሁለቱን ተጫዋቾች በተለይ ካዝሜሮ ተተኪና የዩናይትድ ሌላኛውን ተጫዋች የኩቢሜኖን ቤንች ወይም ኩቢሜኖን የሚያግዘው የሚፎካከረውን ተጫዋች መፈለጉ ላይ ከዛ የግራ መስመሩን መጨመር ላይ የሚያተኩር ይሆናል ብዬ አስባለሁ። የአጥቂ መስመሩ በመጨረሻ የሚታሰብበት ይሆናል። በተለይ ከራሽፎርድ የሚገኘው ዋጋና ከራሽፎርድ ውጭ ደግሞ በሚለቁ ተጫዋቾች ላይ በተለይ ደግሞ ከቡድን ውስጥ ካሉት ማለት ነው ጆሹዋ ዘርክዚ የሚለቅ ከሆነ እዛ ላይ እንደ ማቴታ ሞርጋን ሮጀርስ ላይ የማኒ ኒዳይ ላይ ዩናይትድ ፍላጎት አለው። ነገር ግን ቀላል ዝውውር ይሆናል ተብሎ አይጠበቅም። ትንሽ የሚያስቸግር ዝውውር እንደሚሆን የሚጠበቅ ነው የሚሆነው የሁለቱ ዝውውሮች። ዩናይትድ ታዲያ በሚቀጥሉት ዝውውሮች ከጥር ጀምሮ ደግሞ ወደ እነዚህ አይነት ዝውውሮች የሚገባ ይሆናል ተብሎ ይጠበቃል። ነገር ግን ዩናይትድ በዚህ ዝውውር መስኮት ተጫዋቾች ሽያጭ ላይ ማተኮር ይፈልጋል። አንደኛው ኦናና ነው። ዩናይትድ 30 ሚሊዮን ጠይቋል። 30 ሚሊዮን ግን የሚከፍል ክለብ የሚገኝ አይመስልም። ወደ ለማቻችን 30 ሚሊዮን ትንሽ አስቸጋሪ ይሆናል ለሆናና ደሞዙም ከፍተኛ መሆኑን መርሳት የለባችሁም። ይህ የኤሪክ ቴናግ ስህተት የሆነ ሰው ነው እንግዲህ በዚህ ሁኔታ ውስጥ ዩናይትድ የከተታቸው። በመጨረሻ ሁኔታዎቹ እንግዲህ የሚታይ ይሆናል። ሁለተኛ ግብ ጠባቂ ሆኖ ቡድኑ ውስጥ ይቆያል ወይ ትልቁ ጥያቄ ነው የሚሆነው። ዩናይትዶች ግን የሆነ ያክል ፐርሰንት ደሞዙን እየከፈለ የሚሸኝላቸው ከለብዛ ደግሞ ትራንስፈር ስፖርቶች የሆነ ያክል ገንዘብ የሚከፍሉ ከሆነ ከክለቡ በቋሚነት ቢለቅላቸው ደስተኛ የሚሆኑ ነው የሚሆኑት። ወደ አድማቻችን የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።